ጎበዝ ተማሪ ለመሆን ምን ያስፈልጋል? አብዛኞቻችሁ ለዚህ ጥያቄ መልሳችሁ ጎበዝ ተማሪ ለመሆን ሪፈረንስ ቡኮች ያስፈልጋሉ፣ ጎበዝ አስጠኝ ያስፈልጋል፣ ጥሩ ለማጥኛ የሚሆን ኤሌክትሮኒክስ፣ ስልክ፣ ላፕቶፕ፣ ዴስክቶፕ ኮምፒውተር ያስፈልጋል ትችላላችሁ። ነገር ግን ጎበዝ ተማሪ ለመሆን የሚያስፈልገው ትክክለኛው ነገር በትክክለኛው መንገድ ያላችሁን ደብተርና ቴክስት ቡክ ማጥናት ብቻ በቂ ነው። በትክክለኛውን መንገድ ለማጥናት ደግሞ አንድ ተማሪ በትክክለኛው መንገድ አጥንቶ በጣም ጎበዝ ተማሪ ለመሆን 3 ፌዞችን መከተል አለበት። እነዚህን ፌዞች ወይም እነዚህን የአጠናን ሂደቶች ለማወቅ እና ጎበዝ ተማሪ ለመሆን እስከ መጨረሻው ድረስ አብራችሁን ቆዩ። ተማሪ ለመሆን ሪፈረንስ ቡክ ያስፈልጋል፣ ጥሩ ኮምፒውተር ያስፈልጋል፣ ጥሩ ዴስክቶፕ ያስፈልጋል፣ ጥሩ ስልክ ያስፈልጋል፣ ጥሩ አስጠኝ ያስፈልጋል ብላችሁ ልታስቡ ትችላላችሁ። ነገር ግን ጎበዝ ተማሪና ውጤታማ ተማሪ ለመሆን የሚያስፈልገው ነገር በትክክለኛው መንገድ ማጥናት ብቻ። አንድ ተማሪ በትክክለኛው መንገድ አጥንቶ ጎበዝ ተማሪ ለመሆን 3 ፌዞች አሉ። ከነዛም ውስጥ የመጀመሪያው ፌዝ ኮንሰፕቱን አንደርስታንድ ማድረግ። ስታጠኑ ኮንሰፕቱን ወይም የምታጠኑትን ነገር ፍሬ ሀሳቡን መጀመሪያ መረዳት አለባቸው። የትኛውንም ትምህርት ሊሆን ይችላል፣ ስኪል ሊሆን ይችላል፣ ወይም የምታጠኑትን የትኛውንም ነገር በትክክል በዛ ነገር ላይ ጎበዝ ለመሆን መጀመሪያ ማድረግ ያለባችሁ ወደ የትኛውም ስቴፕ ከመሄዳችሁ በፊት የምታጠኑትን ነገር በትክክለኛው መንገድ መረዳት አለባችሁ። እሱ ነገር ከተረዳችሁ በኋላ ነው ወደ ሌላ ነገር መሄድ ያለባችሁ። ኮንሰፕቱን ደብተራችሁን ሊሆን ይችላል፣ ወይም መጽሐፋችሁን ሊሆን ይችላል፣ ወይም ሾርት ኖታችሁን በምታነቡበት ወቅት ኤግዛምፕል ከመስራታችሁ በፊት፣ ሪቪው ኤክሰርሳይሶችን ከመስራታችሁ በፊት፣ ከዚህ በፊት ፈተና የነበሩ ጥያቄዎችን ከመስራታችሁ በፊት የምታነቡትን ቴዎሬቲካል ሀሳቡን ወይም ፍሬ ሀሳቡን ፋንዳሜንታል ኮንሰፕቱን መጀመሪያ ማድረግ አለባችሁ፣ መረዳት አለባችሁ። ይህንን ነገር ከተረዳችሁ በኋላ ሌላው ነገር ኢዚ ነው የሚሆንላችሁ። ኮንሰፕቱን በትክክል አንደርስታንድ ካደረጋችሁ በኋላ ሁለተኛው ፌዝ የተረዳችሁትን ኮንሰፕት በተለያዩ ጥያቄዎች ፕራክቲስ ማድረግ ነው። እንግዲህ አብዛኛው ተማሪ ኮንሰፕቱን አንደርስታንድ ካደረገ በኋላ ራሱን ቴስት አያደርግም። ዝም ብሎ የሾርት ኖቱን ወይም ቴክስት ቡኩን ወይም ሪፈረንስ ቡኩን ደጋግሞ ማጥናት ላይ ነው የሚያተኩረው። ነገር ግን ይህንን የተረዳችሁትን ኮንሰፕት በጥያቄ ፕራክቲስ ካላደረጋችሁ፣ ራሳችሁን በተለያዩ ፈተናዎች ቴስት ካላደረጋችሁት ያንን ኮንሰፕት በትክክል መረዳታችሁን እርግጠኛ አትሆኑም። ሁለተኛው ፌዝ ያንብባችሁትን ወይም የተረዳችሁትን ኮንሰፕት ጥያቄዎች ፕራክቲስ እና ራሳችሁን መፈተን አለባችሁ። እንግዲህ በዚህ ስቴፕ ፕራክቲስ በምታደርጉበት ወቅት መጀመሪያ ፕራክቲስ ማድረግ ያለባችሁ የኮንሰፕቱን ኤግዛምፕል አንደርስታንድ ማድረግ ያለባችሁ። የኮንሰፕቱን ኤግዛምፕል የዛን ፍሬ ሀሳብ ኤግዛምፕል ካለው ኤግዛምፕሉን እያያችሁ በደንብ አንደርስታንድ ማድረግ አለባችሁ። ከዛ በኋላ ወደ ሌሎች የተለያዩ ጥያቄዎች መሄድ አለባችሁ። ከዛ በኋላ ደግሞ ከዚህ በፊት ፈተና የነበሩ ጥያቄዎችን በማግኘት ራሳችሁን መፈተን አለባችሁ ማለት ነው። ራሳችሁን በዚህ ፕራክቲስ በምታደርጉበት ወቅት አንደኛ በምታነቡበት ወቅት በትክክል ያልተረዳችሁትን ነገር ልታገኙ ትችላላችሁ። ያንን አዜጋፕ ወስዳችሁ እንደ ክፍተት ወስዳችሁ ተመልሳችሁ ኮንሰፕቱ ላይ በትክክል እንደገና ደግማችሁ አንብባችሁ መረዳት አለባችሁ። ከከበዳችሁ ምናልባት አንብባችሁ መረዳት ያ ነገር ከከበዳችሁ ዩቲዩብ ቪዲዮዎችን ማየት ትችላላችሁ። ዩቲዩብ አሁን ላይ ትልቅ ዩኒቨርሲቲ ነው ለተጠቀመበት ሰው ዩቲዩብ ቪዲዮዎችን ማየት ትችላላችሁ። መምህራኖቻችሁን መጠየቅ ትችላላችሁ። ወይም ጓደኞቻችሁ ጋር በትክክል በመረዳት ኮንሰፕቱን ደግማችሁ አንደርስታንድ ማድረግ ትችላላችሁ ነው። ሌላውና ሶስተኛው በትክክለኛው መንገድ ለማጥናት ሶስተኛው ፌዝ ሪቫይዝ ማድረግ ነው። ያነበባችሁትን ነገር ሬጉላርሊ በሆነ ቋሚ በሆነ መንገድ መከለስ አለባችሁ ነው። አንድ ጊዜ ያነበባችሁትን ነገር ካልከለሳችሁ አብዛኛውን ነገር አነበባችሁ በአንድ ቀን ውስጥ ነው የምትረሱት። ይህንን ክፍተት ለመሙላት ደግሞ የሰው ልጅ አእምሮ ያነበበውን ነገር ወይም ያየውን ነገር ቶሎ የመርሳት አዋዜ ስላለው መጀመሪያ ስታነቡት የገባችሁ ሊመስላችሁ ይችላል። ሾርት ተርም ሜሞሪያችሁ ላይ ሲቀመጥ የገባችሁ ሊመስላችሁ ይችላል። ነገር ግን ወደ ሎንግ ተርም ወይም ወደ ረዥም ጊዜ ትውስታችሁ ለመቀየር ያንን ኮንሰፕት በሬጉላርሊ በ3 ቀኑ በየሳምንቱ በ21 ቀኑና እየደጋገማችሁ ምን ማድረግ አለባችሁ? ሪቫይዝ ማድረግ አለባችሁ። ሬጉላርሊ በምትከልሱበት ጊዜ ከሾርት ተርም ሜሞሪያችሁ ወደ ሎንግ ተርም ሜሞሪያችሁ እየቀየራችሁት ትሄዳላችሁ። ከዛ አፍተር ኤኒ
ፔሪድ ኦፍ ታይም ያንን ኮንሰፕት ምን ማለት ይችላል ከረዥም ጊዜ በኋላ እንኳን ቢሆን ማስታወስ ትችላላችሁ ማለት ነው። ማስታወስ ቻላችሁ ማለት ደግሞ የትኛውም ፈተና ላይ ወይም የትኛውም ስራ ላይ ያንን ኮንሰፕት የሚጠይቅ ነገር ካለ በቀላሉ አስታውሳችሁ መስራት ትችላላችሁ ማለት ነው። አንድ ሰው ጎበዝ ተማሪ ለመሆን የሚያስፈልገው ነገር በትክክለኛው መንገድ ማጥናት ነው። በትክክለኛው መንገድ ለማጥናት ደግሞ መጀመሪያ 3 ፌዞች አሉት። የመጀመሪያው ፌዝ የሚያጠናውን ኮንሰፕት በትክክል መረዳት ነው። ከዛ በኋላ ያንን ኮንሰፕት በጥያቄ ፕራክቲስ ማድረግ ነው። ሶስተኛው ደግሞ ይህንን ኮንሰፕት ሬጉላርሊ መከለስ አለበት ማለት ነው። እነዚህን 3 ስቴፖች በመከተል በጣም ጎበዝ እና ውጤታማ ተማሪ መሆን ትችላላችሁ። ትክክለኛ ጎበዝ ተማሪ ለመሆን የምታስቡት ማቴሪያል ሪፈረንስ ቡክ፣ ዴስክቶፕ፣ ላፕቶፕ፣ ቅንጡ ስልክ ወይም ቲዩቶር የሚሰጥ አስጠኝ አያስፈልጋችሁ። በትክክለኛው መንገድ በእነዚህን ስቴፖች በመከተል ካጠናችሁ ራሳችሁ ላይ ለውጡን ማየት ትችላላችሁ። ከዚህ በፊት የትኛውን ፌዝ እንደምትጠቀሙና እንደማትጠቀሙ ኮሜንት ሴክሽን ላይ አሳውቁኝ። አይ ሆፕ ይህ ቪዲዮ በደንብ ጠቃሚ ነው ብዬ አስባለሁ። ጠቃሚ ሆኖ ካገኛችሁትና ለሌሎች ተማሪዎች ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼር፣ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ስጠን። ፒስ